መሰረታዊ የኮምፒውተር ስኪል በደንብ እናያለን ማለት ነው። ስለዚህ ስለ መሰረታዊ ኮምፒውተር ስኪል አስፈላጊነት በደንብ እያወራሁላችሁ እሄዳለሁ። ቤዚክ ኮምፒውተር ስኪል ማለት ምንድን ነው? በተለይ ደግሞ ለጀማሪዎች ነው የሚሆነው። ይሄ ለጀማሪዎች ከዜሮ ለምትነሱ ምንም ኮምፒውተር ስኪል ለሌላችሁ ኮምፒውተርን ማወቅ በደንብ ዲቴይል አውቃችሁ ደግሞ ወደ ሶፍትዌር ውስጥ መምጣት ለምትፈልጉ ልጆች ይሄ ትምህርት ለእናንተ ነው። በደንብ ያግዛችኋል፣ በደንብ ይረዳችኋል። ቅድም ላይ እንዳልኳችሁ በደንብ አድርጋችሁ ይህንን ነገር አቴንድ እንድታደርጉ እፈልጋለሁ። ይህንን በደንብ ካያችሁት ቀጣይ ላይ ስቴፕ ባይ ስቴፕ የሚመጣላችሁ ነገር እጅግ በጣም እየቀለለ ነው የሚሄድና ይሄ መሰረታዊ የኮምፒውተር ስኪል ለእናንተ በጣም ወሳኝ ነው ማለት ነው። እና ስለዚህ እያንዳንዱን ነገር ምን ታደርጋላችሁ ማለት ነው? ስትሪክትሊ አቴንድ እንድታደርጉኝ ነው የምፈልገው። ስለዚህ ፍሮም ዜሮ ሌቭል ቱ ሄሮ ነው። ዛሬ ለምትጀምሩት ይሄ ዜሮ ነው። ቀጣይ እናንተ ይህንን ስቴፕ ባይ ስቴፕ እያያችሁ ደግሞ ወዴት ትደርሳላችሁ ማለት ነው? ኮምፒውተር ስኪል አለን የሚሉ ሰዎች መካከል ትሆናላችሁ ማለት ነው። ስለዚህ አሁን ላይ አንድ በአንድ እያየን እንሄዳለን ማለት ነው። አንደርስታንዲንግ የኮምፒውተር ነው የመጀመሪያው ነገር። ኮምፒውተር ምንድን ነው? ስለ ኮምፒውተር ምንነት፣ ኮምፒውተር ውስጥ ቢያንስ የተወሰኑ ኮምፖነንቶች አሉና እነዛ ኮምፖነንቶች ደግሞ ምንድን ናቸው? መሰረታዊ የሆኑ ነገሮችን እየነገርኳችሁ ይሄዳሉ። እያንዳንዱን ዲቴይል ሜይቢ ጥያቄ ስታነሱ በምትፈልጉት ጥያቄ መሰረት ቪዲዮ ተጨማሪ ልሰራላችሁ እችላለሁ። እሱን በጥያቄ መልክ ማስቀመጥ ትችላላችሁ። ዋት ኢዝ ኮምፒውተር? ኮምፒውተር ማለት ኤሌክትሮኒክ ዲቫይስ ነው፣ ማሽን ነው፣ ኤሌክትሮኒክ ማሽን ነው። ዴታን ከዩዘር ይቀበላል። ዩዘር ማለት እኛ ታይፕ የምናደርግ ሰዎች ነን ማለት ነው። በኪቦርድ አማካኝነት ታይፕ ስናደርግ ምን ይቀበላል? ዳታ ይቀበላል። ያ የሚቀበለው ዴታ ኢንፑት እንላለን። ያን ኢንፑት ይቀበልና ፕሮሰስ ያደርጋል። ፕሮሰስ የሚያደርገው ደግሞ በሲፒዩ አማካኝነት ነው። ሲፒዩ ማለት ብሬን ኦፍ ኮምፒውተር የምንለው ማለት ነው። ስለዚህ ያ ኮምፒውተር ያንን ኢንፑት ተቀበለ። የተቀበለውን ኢንፑት ፕሮሰስ አደረገ። ከዛ መጨረሻ ላይ ምንድነው አውትፑትን ዲስፕሌይ አድርጎ ያሳየናል ማለት ነው። ስለዚህ የኮምፒውተር የስራ ፍሎ ወይም ፕሮሰስ ፍሎ ወይም ወርክ ፍሎ የምንለው መጀመሪያ ኢንፑት ይቀበላል። የተቀበለውን ኢንፑት ፕሮሰስ ያደርጋል። ፕሮሰስ ያደረገውንም ደግሞ አውትፑት ዲስፕሌይ ያደርጋል ማለት ነው። ይህ አውትፑት ማለት ሪዛልቱን ማለት ነው። ከዛ ኢንፑቱም ሆነ አውትፑት የቱ ጋር ነው ሊቀመጥ የሚችለው ማለት ነው? ኢንፑቱ ፕሮሰስ ይሆናል። ፕሮሰስ የሆነው አውትፑት ነው። ያ ስቶሬጅ ላይ ይቀመጣል ማለት ነው። ስቶሬጅ ኢን ሴንስ ሃርድ ዲስክ ድራይቭ ነው። ብዙውን ጊዜ ኮምፒውተር ላይ የምናስቀምጠው ሴቭ ስታደርጉ የት ላይ ሊቀመጥላችሁ የሚችለው ማለት ነው? ሃርድ ዲስክ ድራይቭ ላይ ይቀመጣል ማለት ነው። ያንን ዳታ ደግሞ እንደ ባካፕ መውሰድ ብትፈልጉ በፍላሽ ዩኤስቢ ፍላሽ መጠቀም ትችላላችሁ ማለት ነው። ስለዚህ ኢንፑት ማለት ዴታ ኢንትሮዲዩሲንግ ዲቫይስ ነው። ያ ማለት ኪቦርድን ልክ እንደ ኪቦርድ ተጠቅመን ዳታ የምናስገባለት ነገር ያ ምንድነው ማለት ነው? ኢንፑት ነው፣ ግብዓት ነው የምንሰጠው ለማን? ለኮምፒውተር። ምን እንዲያደርገው? የሰጠነውን ዳታ ፕሮሰስ አድርጎ ምን እንዲሰጠን? አውትፑት እንዲሰጠን። ሲፒዩ ማለት የኮምፒውተሩ ብሬን ነው። ብሬን ልክ የሰው ልጅ ብሬን እንዳለው ሁሉ ኮምፒውተርም ምን አለው ማለት ነው? ብሬን አለው። ያ ሲፒዩ ሴንትራል ፕሮሰሲንግ ዩኒት እንለዋለን። ስለዚህ አውትፑት ማለት ደግሞ ምንድነው? ሪዛልቱን፣ ውጤቱን። ይሄ ውጤት የቱ ጋር ነው ዲስፕሌይ የሚሆንልን ማለት ነው? እዚሁ ሞኒተር ላይ ዲስፕሌይ ይሆንልናል። ለምሳሌ የምትጽፉትን ነገር በስልካችሁ ምን ይሆንላችኋል ማለት ነው? እዛው ላይ ያያችሁ ፕሮሰስ ሆኖ ነው ምን የሚሆንላችሁ? ስክሪናችሁ ላይ የስልካችሁ ስክሪን ላይ የሚታይ። ፒሲ ላይም ሆነ ዴስክቶፕ ላይ ታይፕ ስታደርጉ የምታዩት ሪዛልት ያ ምንድነው ማለት ነው? አውትፑትም። ስቶሬጅ ማለት ደግሞ ምንድነው? ቅድም ላይ እንዳልኳችሁ ሃርድ ዲስክ ድራይቭ ነው። ለምሳሌ ይሄ ሃርድ ድራይቭ የምንላቸው ምንድናቸው? ስቶሬጅ ዲቫይሶች ናቸው። ስቶሬጅ ዲቫይስ ናቸው። ሃርድ ዲስክ ምንድነው የሚለውን ነገር አንድ ቀን ያንዳንዱ ፊዚካል ፓርቱን በደንብ አድርጌ አንድ ቪዲዮ እሰራላችኋለሁ። እሺ፣ ሌላኛው ስለ መሰረታዊ ኮምፒውተር ስኪል ማንሳት የምንፈልገው ሃርድዌር እና ሶፍትዌር ነው።
ሃርድዌር እና ሶፍትዌር በጣም ወሳኙ ነገር ነው። ሃርድዌር ምንድን ነው? ሶፍትዌርስ ምንድን ነው? ሃርድዌር ስንል ምን ማለታችን ነው? ሶፍትዌር ስንል ምን ማለታችን ነው? ኮምፒውተር ማለት እነዚህ ሁለቱ ነገሮችን አንድ ላይ የያዘ ነው። ሃርድዌር ያለ ሶፍትዌር አይሰራም። ሶፍትዌርም ደግሞ ሃርድዌር ፓርቱን ካላገኘ ምንፈልገውን ስራ አይሰራልን። ሁለቱም ግን አንድ ላይ ሆነው ተጣምረው ውጤት ያለውን ስራ የሰው ልጅ መስራት እንዲችል አድርገዋል ማለት። ሃርድዌር ማለት ፊዚካል ኮምፖነንቱ የምናየው ፓርት ነው። ታንጂብል ፓርት እንላለን። የምናየው፣ የምንዳስሰው፣ የምንጨብጠው ያ ዳሰን የምናየው እቃ ነው። ኮምፖነንት ነው። ፊዚካሊ የምናየው ነገር ነው። ያ ታንጂብል ፓርት ምን እንለዋለን? ሃርድዌር እንለዋለን። ሶፍትዌር ማለት የማይታይ ነው። ኢንታንጂብል ፓርት ነው። ግን ምንድነው? ሴት ኦፍ ኢንስትራክሽን ነው። ለሃርድዌሩ ሴት ኦፍ ኢንስትራክሽን ትዕዛዝ የሚሰጥ ማነው? ሶፍትዌር ነው። እያንዳንዱን ስቴፕ ባይ ስቴፕ ሃርድዌር ኤክስኪዩት አድርጎ እንዲያሳየን ትዕዛዝ የሚሰጠው ማነው? ሶፍትዌር ነው። ሴት የተደረገ ፕሮግራም ነው ማለት ነው። ወይም ደግሞ አፕሊኬሽን። ያም ራን የሚሆነው ኦን ሃርድዌር ነው ማለት ነው። ስለዚህ አሁን እዚህ ጋር ሃርድዌር የምንላቸው ለምሳሌ ሲፒዩ ብሬን ኦፍ ኮምፒውተር ሴንትራል ፕሮሰሲንግ ዩኒት ማለት ነው። ሌላኛው ራንደም አክሰስ ሚሞሪ ነው። ይሄም ሚሞሪ ምንድነው? ታይፕ የምናደርጋቸውን ዴታዎችን ምን ያደርግልናል ማለት ነው? ሴቭ እያደረገ ያስቀምጥልናል። ግን ቮላታይል ነው። ሃርድ ድራይቭ ማለት ደግሞ ምንድነው? ይሄም ዴታ ስቶሬጅ ነው። በፊዚካል ፓርቱ ምንድነው የሚወጣ ሪፕሌስ ሊደረግ የሚችል ኮምፖነንት ነው። ማዘር ቦርድ ማለት ብዙ ነገሮችን ትልቅ የኮምፒውተር ክፍል ነው። ይሄ ማዘር ቦርድ በጣም ትልቅ ኮምፖነንት ነው። ብዙ ነገሮችን በውስጡ የያዘ ነው። ይሄንንም አንድ ቀን ወይም ደግሞ ሰርች አድርጋችሁ ማዘር ቦርድ ምን ይመስላል ብላችሁ ብታዩ ማዘር ቦርድን በደንብ አድርጎ ያሳያችኋል። ጉግል ማድረግም ትችላላችሁ። እንዲሁም ደግሞ አስፈላጊ ከሆነ አንድ ቪዲዮ እንዳለ ፊዚካል ኮምፖነንትን ብቻ ዲስፕሌይ የሚያደርግ አዘጋጅላችኋለሁ ማለት ነው። ሌላው ፋንክሽን ነው። ፋንክሽን ማለት ኤክስኪዩት፣ ለምሳሌ ሃርድዌር ኤክስኪዩት የሚያደርገው ምን? ኤክስኪዩት ኢንስትራክሽንን ፕሮሰስ ዳታ። አሁን ትልቁ ነገር እያንዳንዱን የምንሰጠውን ነገር ምን ያደርጋል ማለት ነው? ኢንስትራክሽንን ተቀብሎ ያን የተቀበለውን ዳታ ፕሮሰስ አድርጎ አውትፑትን ዲስፕሌይ ያደርግልናል። አሁን ይሄ እንዲሆን ደግሞ ምን ያስፈልጋል ማለት ነው? ሴት ኦፍ ኢንስትራክሽን ያስፈልጋል። አሁን ሶፍትዌር ፕሮቫይድ የሚያደርገው ምንድነው? ኢንስትራክሽንስ ፎር ሃርድዌር ቱ ፎሎ። እያንዳንዱን ስቴፕ ባይ ስቴፕ ስራ እንዲሰራልን የሚያደርግልን ምንድነው? ሶፍትዌር ፓርቱ ትዕዛዝ ነው። ሃርድዌር ፓርት ስራ እንዲሰራ ትዕዛዝ የሚሰጥልን ሶፍትዌር ፓርት ነው። ለምሳሌ ዳታ ስናስገባ ተቀበል፣ የተቀበልከውን ዳታ ፕሮሰስ አድርገህ አውትፑቱን ዲስፕሌይ አድርገህ አሳይ ብሎ ትዕዛዝ የሚሰጠው የትኛው ፓርት ነው? ሶፍትዌር ፓርት ነው። ሶፍትዌር ፓርት ትዕዛዝ ሲሰጥ ሃርድዌር ፓርት ያንኑ ኤክስኪዩት የሚያደርግልን። ሶፍትዌር ፓርት የተሰጠውን ትዕዛዝ ሴት ኦፍ ኢንስትራክሽን ስንልም እንደ ለዛ ነው። ሌላው አፕግሬድ መሆን ይችላል ወይ? ሃርድዌርም ይሁን ሶፍትዌር መሆን ይችላል። ፊዚካል ሪፕሌስመንት አለው። ለምሳሌ ራም ምን ይደረጋል ማለት ነው? ሪፕሌስ ይደረጋል። መጨመርም ትችላላችሁ፣ መቀነስም ትችላላችሁ። እንዲሁም ሶፍትዌር ምን ይሆናል? አፕዴት ይደረጋል። ሁልጊዜ ቨርዥን ባይ ቨርዥን አፕዴት እየሆነ ይሄዳል ማለት። ለምሳሌ ዊንዶው 10 የነበረ ወደ ዊንዶው 11፣ ለምሳሌ ዊንዶው 7 ነበረ ወደ ዊንዶው 10 ሪፕሌስ ተደረገ ወይም ግን ደግሞ አፕግሬድ ተደረገ። ዊንዶው 10 ደግሞ ወደ ዊንዶው 11 ሪፕሌስ ተደረገ ወይም አፕዴት ተደረገ፣ አፕግሬድ ተደረገ ማለት ነው። ሌላኛው ዲፔንደንስ፣ ሃርድዌር አለ፣ ሶፍትዌር አለ። ሃርድዌር ምን ይፈልጋል? ሶፍትዌርን ይፈልጋል። ምን ለማድረግ? ስራ ለመስራት። ሶፍትዌርም ደግሞ የግድ ምን ያስፈልገዋል ማለት ነው? ሃርድዌር ያስፈልገዋል። ሶፍትዌር ራን የሚሆነው ራን ሲሆን ምንድነው? ሃርድዌር አይደለ ስራውን የሚሰራው። ስለዚህ እያንዳንዱ ሴት ኦፍ ኢንስትራክሽን ኢምፕሊመንት የሚሆነው ኦን ሃርድዌር ነው እና ሃርድዌር ህይወት እንዲኖረው ሶፍትዌር ያስፈልገዋል። ሶፍትዌር ደግሞ ያለ ሃርድዌር፣ ሃርድዌርም ደግሞ ያለ ሶፍትዌር ብቻቸውን ቁመው ስራ መስራት ስለማይችሉ አንዱ ከሌላው ጋር ጥገኛ ናቸው። የግድ ሁለቱም ኢንቲግሬት ሆነው ነው ፈንክሽናል የሆነ ስራ ሊሰጡልን የሚችሉት ማለት ነው። ስለዚህ ሌላኛው ደግሞ ፋይልስ እና ፎልደርስ ናቸው። ፋይል ምንድነው? ፎልደርስ ምንድነው የሚለውን ነገር ደግሞ
አሁን ላይ አንድ በአንድ እናያለን ማለት ነው። ፋይል ምንድን ነው? ፎልደር ምንድን ነው? ይህንን ደግሞ በኔክስት ቪዲዮ ታገኙታል።